የጁሊያት ቁስሎች ላይ ትሎች መርመስመስ ጀምረው ነበር። በየመንገዱም ደግሞ አዞዎችና መርዛማ እባቦችን ታይ ነበር። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው አሪፍና አስደናቂ የሆነ እውነተኛ የህይወት ታሪክ ዘንላችሁ መጥተናል። በዓለማችን ላይ ከአእምሮ በላይ የሆኑ የማይታመኑ ግን ደግሞ እውነተኛ የሆኑ ብዙ ታሪኮች አሉ። ዛሬ ደግሞ ካነበብኳቸው ከሰማኋቸው ሁሉ እጅግ አስገራሚ የሆነ ታሪክ ይዤላችሁ መጥቻለሁ። ወደ ታሪኩ ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔን እንድትደግፉኝ እፈልጋለሁ። ታሪኩ የሚጀምረው ታህሳስ 24 ቀን በ1971 ዓ.ም ጁሊያን እና እናቷ የገናን በዓል ለማክበር በአውሮፕላን ተሳፍረው ነው። ጁሊያን እና እናቷ አብሮ በመጓዛቸው ብቻ ሳይሆን ከፊታቸው የሚጠብቀውን የገናን በዓል እያሰቡ በጣም በደስታ ፊታቸው ተሞልቶ ነበር። ነገር ግን በረራውን እንዳሰቡት አልነበረም። ከመንደርደሪያቸው ተነስተው ብዙ ኪሎ ሜትሮችን ከተጓዙ በኋላ አውሮፕላኑ ኃይለኛ የማዕበል ድምፅ ያሰማ ጀመር። የነ ጁሊያን አይሮፕላን ከምድር 3000 ሜትር ከፍ ብሎ እየበረረ ነበር። ከዚህ በኋላ ነበር የጁሊያን ለማመን የሚከብድ አስገራሚ ታሪክ የጀመረው። የነ ጁሊያን አይሮፕላን በከባድ መብረቅ ይመታል። ጁሊያን የምታስታውሰው የመጨረሻ ነገር ቢኖር የአውሮፕላኑ ክንፍ ሲሰበርና የሰዎችን ጩኸት ነበር። ከዛም ጁሊያት ከመቀመጫዋ ጋር እንደታሰረች ቁልቁል ወደ ምድር 3000 ሜትር ትምዘገዘግ ጀመር። ልክ እንደ ሄሊኮፕተር ክንፍ ጁሊያት ወደ ምድር እየተምዘገዘገች በፍጥነት በመምጣት ጥቅጥቅ ያለ ዛፍ ላይ አረፈች። በማግስቱ ጁሊያት ራሷን ከሳተችበት ስትነቃ ብቻዋን ነበረች። የአጥንት ስብራት፣ ጥልቅ ቁስል እናም የአንድ አይን እብጠት ቢኖርባትም በህይወት ነበረች። እናቷን ብትፈልግም አላገኘቻትም። ዙሪያዋ ላይ ያለው ድምፅ የወፎችና የነፍሳቶች ብቻ ነበር። ጁሊያት ወዲያውኑ አንድ ነገር ትዝ ይላታል። ወላጆቿ የጫካ ተመራማሪዎች ስለነበሩ ስለ አማዞን ጫካ አንዳንድ መሰረታዊ ነገር ነግረዋት ነበር። ውሃ ካገኘሽ ወንዙን ተከተይ፣ ወንዙም ወደ ሰው መኖሪያ ይወስድሻል የሚለውን የአባቷን የሁል ጊዜ ምክር ትዝ አላት። ጁሊያትም ትንሽ በጫካ ውስጥ ዞር ዞር እንዳለች አንድ ወንዝ ታገኛለች። ያንንም ወንዝ ተከትላ ለ11 ቀናት በባዶ እግሯ ያለ ምግብ በዝናብ በሐሩር ተጓዘች። የጁሊያት ቁስሎች ላይ ትሎች መርመስመስ ጀምረው ነበር። በየመንገዱም ደግሞ አዞዎችና መርዛማ እባቦችን ታይ ነበር። በዚህ ሁሉ እልህ አስጨራሽ ጉዞ ውስጥ ጁሊያት ግን ፈጽሞ ተስፋ የመቁረጥ ስሜት አይታይባትም ነበር። በስተመጨረሻ በ10ኛው ቀን አንዲት ትንሽ ጀልባ አገኘች። በአቅራቢያውም ወደ ነበረች ትንሽዬ ጎጆ ገብታ ተኛች። በማግስቱ የጫካ እንጨት ቆራጮች ሲያገኟት መልአክ እያገኛት ነበር የመሰላት። ጁሊያን ለ11 ቀን ያደረገችውን እልህ አስጨራሽ ትግል በስኬት በማጠናቀቋ በጣም በመደሰት ለሰዎቹ የተፈጠረውን ነገር አንድም ሳታስቀር ነገረቻቸው። ሰዎቹም በፍጥነት ወደ ሆስፒታል እንድትሄድ በማድረግ እንድታገገም ረዷት። ጁሊያት ዛሬም ድረስ በሕይወት ትገኛለች። ይህ ታሪክ የሚያስተምረን በየትኛውም አስቸጋሪ ሁኔታ ውስጥ ብንሆን ተስፋ ለመቁረጥና ዕውቀት ሰውን እንዴት እንደሚያድን ነው። እናንተ በዚህ ታሪክ ምን ተማራችሁ? ኮመንት ላይ አጋሩን። ለቻናላችን አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉን በትህትና እንጠይቃለን። መልካም ጊዜ